እኔ አንድ ጥያቄ ልጠይቅ አንተንሽ ያንተ ፈጣሪ ኢየሱስ ነው አይደል? የኢየሱስ ፈጣሪ ማን ነው? ኢየሱስ አንተን ምንንም የፈጠረ ነው። በስጋ የተገለጸ ቆይ ሰው ልጅ ነው ኢየሱስ። ኢየሱስ ስጋ ለባሽ ነው አይደል? አይ እሺ ቀጥል። ስጋ ለባሽ ሆኖ እንዳንተ አካል አለው። እንዴት ነው ፈጣሪ ሊሆን የሚችለው? ስለዚህ አስቀድሞ በስጋ የተገለጠ አምላክ ነው። ስለ ደግሞ እሱን እንዴት ነው ምን እያልክ ነው የሚለውን ትጠይቀኛለህ? ለመልስልህ እኮ አልኩ ስጋ ለባሽ ሆኖ እንዴት ያንተ አምላክ ሊሆን ይችላል? ጎበዝ። ስለዚህ ክርስቶስ በስጋ የተገለጠ አምላክ ነው ስለ ያ ክርስቶስ ሁለት ልደት አለው። አንደኛ ከአብ የተወለደ የአብ የባህሪ ቃሉ ነው። ቃል የአብ የባህሪ ቃሉ ነው። አምላካችን ቃል አለው። ቃሉ ደግሞ ፈጣሪ ነው። ሁሉን የፈጠረ በቃሉ ነው። የአምላካችን ቃል ፈጣሪ ነው፣ አካላዊ ነው። ሁሉን ያስገኘው በቃሉ ነው። ያ አካላዊ ቃል ወልድ ተብሎ ይጠራል፣ ልጅ ማለት ነው። ስለዚህ ሁሉን ከፈጠረ በኋላ ማርያምንም ከፈጠራት በኋላ ከእርሷ ስጋና ደምን ነፍስን ተካፍሎ ተዋህዶ ምን ሆነ? ተገለጠ። ስለዚህ ክርስቶስ ያመጣየው በስጋ የተገለጠ የኔንና ያንተን አይነት ስጋ የያዘ ነገር ግን ስጋ ብቻ ሳይሆን መለኮት የተዋሃደው ቃል በእሱ የቃል ስጋ ሲሆን ስጋ ተዋህዶ የተገለጠ ነው እንጂ ስጋ ብቻ አይደለም። ስለዚህ ክርስቶስ ምንድነው? በስጋ የተገለጠ ሕያው አምላክ ነው። ልክ ያንተ ቁርአን ያላ ቃል ነው ስትል ወረቀቱ ፍጡር ነው አይደለ? ከጊዜ በኋላ የመጣ ነው። ያላ ቃል ግን መጥቶ ወረቀቱ ላይ ሰፈረ። ያ ያላ ቃል ወረቀቱ ቁርአን ፍጡር አይደለም ብለህ ነው የምታምነው። እኔ ደግሞ ምናምን አለው የአምላካችን ቃል በስጋ ተገለጠ። ስለዚህ የመለኮት ሙላት በሰውነቱ ተገልጦ ይኖራል ማ ክርስቶስ። ስለዚህ ሁሉን የፈጠረ ቃል በስጋ ተገለጠ ብለን እናምናለን። ታየ ማለት ነው። ተገለጠ ማለት ያ የማይታየው በሁሉ የሞላ በሁሉ ያለ ሁሉን የፈጠረው ቃል ስጋን ተዋህዶ በስጋ ተገለጠ። ስለዚህ ክርስቶስ ምንድነው? ስግው ቃል ነው። ስጋን ከመቤታችን የተካፈለ አስቀድሞ ደግሞ መቤታችንን የፈጠረ ቃል በስጋ ተገለጠ ብለን እናምናለን። ስለዚህ ወደ ቶፒኩ መልሰው ክርስቲያን